በአማራ ክልል የዳንግላ ከተማ መስጂድ ኢማም የነበሩት ታላቁ አባት ሼህ ሱፊያን አደም በታጣቂዎች ተኩስ ሕይወታቸው ማለፉ ተሰማ። በአዊ ብሔረሰብ ዞን ዳንግላ ከተማ ከ20 ዓመታት በላይ በሁጥባ መስጂድ በኢማምነት ያገለገሉትና ለማህበረሰቡ መንፈሳዊ አስተምሮ በመስጠት የሚታወቁት ሼህ ሱፊያን አደም ትናንት ቅዳሜ ሰኔ 20 ቀን ምሽት የኢሻ ሰላት አሰግደው ወደ ቤታቸው ሲመለሱ መኖሪያ ቤታቸው አቅራቢያ በታጣቂዎች በተተኮሰባቸው ጥይት ሕይወታቸው አልፏል። እኚህ አባት ከሙስሊሙም ሆነ ከሌሎች ሃይማኖት ተከታይ የማህበረሰብ ክፍሎች ጋር በነበራቸው መልካም ግንኙነት ከፍተኛ ተሰሚነትና ተወዳጅነት ያተረፉ የነበሩ ሲሆን የቀብር ስነ ስርዓታቸው በዛሬው ዕለት በመላው የከተማው ማህበረሰብ በተገኘበት በዳንግላ ከተማ ተፈጽሟል። ሐሳባችሁን በኮሜንት አጋሩ። Allah